ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስና እጅግ አሳሳቢ ክስተት ተፈጥሯል። የሀገሪቱ አንጋፋና ተወዳጅ የሙዚቃ ኮከብ የሆነው ቴዎድሮስ ካሳሁን የረጅም ዘመን የቅርብ ጓደኛና ወዳጅ የዘውትር ስቱዲዮ አጋሩ የሆነው ዩሱፍ ያሲን ዛሬ ከሰዓታት በፊት በፌዴራል ፖሊሶች በቁጥጥር ስር መዋሉ የቤተሰብ ምንጮች ለዛሃበሻ ገልጸዋል። እንደ ቤተሰብ መረጃ 6 የሚሆኑ የፌዴራል ፖሊስ አባላት የተፈጸመው የድንገተኛ ዘመቻ በህግ ጥላ ስር ከመዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ ዩሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ህጋዊ ማጣራትን ሳይሆን ማስፈራራትና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች ኃይል አሳሳቢነት ደረጃ በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከዩሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው። ዩሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጅ መሆኑ ይታወቃል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምጻዊ ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋት ፈጥሯል። የዜና እስከተጠናከረበት ጊዜ ድረስ ፌዴራል ፖሊስ ዩሱፍን በምን ጠርጥሮ እንደወሰደው አልገለጸም። አሜሪካና ኢራን ሊያበቃ የተቃረበውን የተኩስ አቁም በመጣስ እየተካሰሱ ነው። አሜሪካና ኢራን ለ2 ሳምንት የደረሱት የተኩስ አቁም ሊጠናቀቅ በተቃረበበት በአሁኑ ጊዜ ሁለቱ ሀገራት ተኩስ አቁሙን በመጣስ እየተካሰሱ ነው። የአሜሪካ ኃይሎች የኢራንን መርከብ ከተቆጣጠሩ በኋላ ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁሙን ለበርካታ ጊዜያት እየጣሰች ነው ሲሉ፣ ኢራን በበኩሏ አሜሪካ የባህር ላይ ውንብድና እየፈጸመች ነው ብላለች። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የምትፈጽመውን ጥቃት ያስቆመው የተኩስ አቁም ኢራን በተደጋጋሚ ጥሳለች ሲሉ ከሰዋል። ነገር ግን ትራምፕ ለዚህ ክሳቸው ምንም አይነት ማብራሪያም ሆነ ማጠናከሪያ አልሰጡም። ኢራን በበኩሏ አሜሪካ የተደረሰውን የ2 ሳምንት የተኩስ አቁም በተደጋጋሚ ጥሳለች ስትል ስትከስ ቆይታለች። በሆርሙዝ ወሽመጥ የሚንቀሳቀሱ መርከቦች ላይ እቀባ ሲጥሉና ሲያነሱ የቆዩት ሁለቱ ሀገራት በአካባቢው ያላቸውን የበላይነት ለማሳየት እየጣሩ ነው። የአሜሪካ የባህር ኃይል በሆርሙዝ ላይ የተጣለውን እገዳ የጣሰ ነው ባሉት የኢራን መርከብ ላይ መተኮሳቸውን ተከትሎ የኢራን ጦር ኃይል ለአሜሪካ ወታደራዊ የባህር ላይ ውንብድና ላለው ጥቃት አጸፋ እንደሚመልስ ዝቷል። ጨምሮም አሜሪካ በሆርሙዝ ወሽመጥ ላይ በኢራን መርከቦች ላይ እየወሰደች ያለው እርምጃ የተኩስ አቁም ስምምነቱን የሚጥስ ነው በማለት ከሷል። የቴህራን መገናኛ ብዙሃን ከኢራን ወደ ፓኪስታን የሄደ ልዑክ እንደሌለ ዘገቡ። የኢራን መገናኛ ብዙሃን በቴሌግራም ገጻቸው ላይ እስካሁን ድረስ ከአሜሪካ ጋር ለሚደረገው ድርድር ወደ ኢስላማባድ የሄደ ልዑክ አለመኖሩን አስታወቁ። ከዚህ በተጨማሪ በቴሌግራም ገጹ ልጥፍ ላይ የልዑካን ቡድኑ መነሳት ወይም መድረስ አስመልክቶ በዓለም አቀፍ መገናኛ ብዙሃንና የቀጠናው ምንጮች የተናፈሰ ወሬ ውድቅ ተደርጓል። የመገናኛ ብዙሃኑ ዘገባ በፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ እንዲሁም ሌሎች የኢራን ባለስልጣናት የተባለውን ዳግም በማስተጋባት ቴህራን በስጋት ጥላ ላይ ሆና ድርድር አትቀበልም ብለዋል። ፓኪስታን በድርድሩ ኢራን መሳተፏ እንዳልተረጋገጠ ለመጀመሪያ ጊዜ በይፋ ገለጸች። በአሜሪካና ኢራን መካከል ይደረጋል ተብሎ በሚጠበቀው ሁለተኛ ዙር ንግግር ቴህራን እንደምትሳተፍ እስካሁን በይፋ ለማሳወቋን ያሸማጋዩ ሀገር ፓኪስታን ገለጸች። የፓኪስታን መረጃና ብሮድካስት ሚኒስቴር አቱላህ ታራር እንደተናገሩት ፓኪስታን እንዳሸማጋይ አጋርነቷ ከኢራን ጋር ያልተቋረጠ ግንኙነት እያደረገች እንዲሁም የዲፕሎማሲና የንግግር መንገድ እየተከተለች ነው። አሜሪካና ኢራን የደረሱት የ2 ሳምንት ተኩስ አቁም በነገው ዕለት የሚጠናቀቅ ሲሆን ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ቡድናቸው ወደ ፓኪስታን እንደሚልኩ አስታውቀዋል። የተኩስ አቁሙ ጊዜ ከመጠናቀቁ በፊት ኢራን በድርድሩ እንደምትሳተፍ ውሳኔ ማሳለፏ ወሳኝ መሆኑን የፓኪስታኑ ሚኒስቴር ተናግረዋል። ሚኒስቴሩ በኤክስ ገጻቸው ባወጡት መግለጫ ፓኪስታን የኢራን አመራሮች በሁለተኛው ዙር ድርድር እንዲሳተፉ ለማሳመን ከልብ የመነጨ ጥረት አድርጋለች። ይህ ጥረትም አሁን ቀጥሏል ብለዋል። ሁለተኛው ዙር ድርድር የመካሄዱ ነገር ካለው ሳምንት መጨረሻ አንስቶ እንጥልጥል ላይ የሚገኝ ሲሆን አሁን ፓኪስታን የሰጠችው መግለጫ ንግግሩ የመካሄዱ ጉዳይ በኢራን እጅ እንደሚገኝ እውቅና የሰጠ ነው። ፓኪስታን ኢራን የመሳተፏ ነገር አለመረጋገጡን በይፋ ስታሳውቅ ይህ ለመጀመሪያ ጊዜ ነው። ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም አሉ። ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለሚደረገው ድርድር ልዑካኗን ወደ ፓኪስታን ከመላክ ውጪ አማራጭ የላትም በማለት ተናገሩ። በምክትል ፕሬዝዳንት ጄዲ ቫንስ የሚመራው የአሜሪካ ልዑክ ከኢራን ጋር ለሚደረገው ንግግር ዛሬ ወደ ፓኪስታን የሚጓዝ ቢሆንም እስካሁን ድረስ ቴህራን ተደራዳሪዎቿን እንደምትልክ ማረጋገጫ አልሰጠችም። ከአሜሪካዊ ቴሌቪዥን ጣቢያ ሲኤንቢሲ ጋር ቃለ መጠይቅ ያደረጉት ፕሬዝዳንት ዶናልድ ትራምፕ የሚደረገው
ድርድር ከታላቅ ስምምነት ጋር ይጠናቀቃል የሚል መተማመን እንዳላቸው ተናግረዋል። አሜሪካ እየተጋፈጠች ያለው ከጥሩ ሰዎች ጋር አይደለም ያሉት ትራምፕ ነገር ግን ስኬታማ ተግባር እያከናወኑ መሆኑን ጠቅሰዋል። አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታላቅ ስኬት ሲሉ ጠርተውታል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙት ተኩስ አቁም ነገ ረቡዕ ይጠናቀቃል። ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ የሚካሄድ ከሆነ ተኩስ አቁሙን ያራዝሙት እንደሆነ የተጠየቁት ትራምፕ ያንን ማድረግ አልፈልግም ሲሉ አቋማቸውን አሳውቀዋል። የቦምብ ድብደባ እንደሚኖር ጠብቃለሁ ምክንያቱም ጥሩ ባህሪ ነው ሲሉ ተናግረዋል። ስምምነት ላይ ለመድረስ ብዙ ጊዜ እንደሌለ የጠቀሱት ፕሬዝዳንቱ ኢራኖች ከአሜሪካ ጋር የሚስማሙ ከሆነ እጅግ ጥሩ ስፍራ ላይ ያርፋሉ ብለዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።